ይሄ በእንግሊዘኛ ምን ይባላል? በእንግሊዘኛ መዶሻ በእንግሊዘኛ አራላቆም አታቆም አላቆም እሺ it's called hammer hammer በለኝ እስኪ hammer እሺ መዶሻውን አቀብኝ give me the hammer እሺ give me ስጪኝ አቀብኝ hand me the hammer ጥሩ ይሄስ ምን ይባላል? መጋዝ ከተር saw ነው የሚባለው ኦኬ saw እስኪ በላ saw አቀብኝ አሁንም hand me the saw በጣም አሪፍ እሺ እቺ ያው ነች ምንድነው ይሄ drill good አቀብኝ hand me the drill በጣም አሪፍ እሺ እቺስ ምንድነች? ወይቺን አቃታለሁ ብሎን አይደለ ብሎን yes ብሎን አይደለም አዎ ብሎን ነው እኮ እንግሊዘኛው ብሎን አይደለ በእንግሊዘኛ ብሎን screw ነው የሚባለው screw yes እስኪ በለው screw አቀብኝ hand me the screw በጣም አሪፍ እሺ ይሄስ መፍቻ በእንግሊዘኛ ምንድነው? መፍቻ አራላቆም ይከብዳል እሺ ይሄ ምንድን ነበር ያልኩክ? screw so ይሄ screw driver ይባላል ኦኬ screw driver እስኪ screw driver አቀብኝ hand me the screw driver በጣም አሪፍ እሺ ይሄስ ፒንሳ ራሱ እንግሊዘኛ አይደለም ሌላ ቃል አለው ፒንሳ እሺ ይሄ pliers ይባላል እስኪ በለው pliers አቀብኝ hand me the pliers በጣም ጥሩ እሺ ይሄ ምንድነው በአማርኛ የሚባለው? ሲኛው ደግሞ በአማርኛ መፍቻ ጥሩ አሁን ይሄን ትነግረኛለህ በእንግሊዘኛ እሺ በደንብ አስብበት እሺ እናንተም ኮሜንት ላይ መፍቻ በእንግሊዘኛ ምንድነው አስቀምጡልኝ አቼክ ኤቭሪባዲስ ኮሜንትስ እሺ እስኪ አንተ ሞክር ሲኛው መፍቻ